ጠባብ የዳሌ አጥንት ያላችሁ ሴቶች የሀበሻ ልብስ ስታሰሩ ቀጭንና ልብሱን ልሙጥ ካስመሰላችሁ እነዚህን 3 ስህተቶች እየሰራችሁ ሊሆን ይችላል። አንደኛ፣ ሙሉ በሙሉ ቁልቁል ቀጥ ያሉ ወይም ፔንስል ከት ልብሶችን ማሰራት የዳሌያችሁን ጠባብነት ይበልጥ ጎላ አድርጎ በማሳየት ሰውነታችሁን ልሙጥ ያስመስለዋል። ከሱ ይልቅ አርቡ ሰፊ የሆነ ሀበሻ ቀሚስ በማሰራት የራሳችሁን ውበት በጉልህ መጨመር ትችላላችሁ። ሁለተኛ፣ በጣም ለስላሳ እና ስስ ጨርቅ መምረጥ። ለምሳሌ መነንና የፋብሪካ ሰራሽ ስስ ጨርቆችን ተጠቅሞ የሀበሻ ልብስን ማሰራት ልብሱ በቀላሉ ሰውነት ላይ ተለጥፎ የሚወርድ ስለሆነ ጠባብ ዳሌ ላላቸው ሴቶች ቀጭን ያስመስላቸዋል። ከሱ ይልቅ ድርብ መነንና በባህላዊ መንገድ የሚሸመን ወፍራም የፈትል ጨርቅ ተጠቅማችሁ የሀበሻ ልብሳችሁን ብታሰሩ ይመከራል። ሶስተኛውን ስህተት ከመናገሬ በፊት ለማንኛውም አይነት ዝግጅት የሚሆኑ ሀበሻ ልብሶችን በጥራትና በተመጣጣኝ ዋጋ ለማሰራት አሁኑኑ ዲኤም አድርጉልን። ሶስተኛው ስህተት ሰፊ ወራጅ መጠቀም ነው። ሰፊ ሆኖ የሚሰራ ወራጅ ቀጥታ የሰዎችን አይን ወገብ ላይ እንዲያርፍ ያደርጋል። ይህም ወገቡ በጣም ሰፊ ሆኖ ሲታይ ከታች በኩል ያለው የዳሌ ክፍል በአንጻራዊነት የጠበበ እና የተደበቀ ሆኖ እንዲታይ ያደርገዋል። ከሱ ይልቅ ቀጠን ያለ ወራጅ መጠቀም የሰውነትን ቅርጽ ሳያበላሽ በጣም ማራኪ ውበትን ይሰጣል። ለተጨማሪ ሀበሻ ልብስ ምክሮችና ለማሰራት አጋዝ ፋሽንን ዲኤም አድርጉልን።